ከተለው ምዕመን ግን አሜን ሲል ምን ሆኖ ነው ያሰኛል። ቪዲዮን ያላመጣሁት ስለማይመጥን ነው። ትላንት ጉዞ ሲያደርግ ነበር። ከዛ አንዱ ደግሞ ሰሞኑን የነበረው ጫጫታ ከዚህ ከወንድማችን እፎይ ጋር ተነስቶ ኦሮሞ ውስጥ ኦርቶዶክስ የለም ቢኖርም ሌላ ነው ብሎ ሁለት ነገር ሲጠራ ነበር። ወዳጄ የኦሮሞ ኦርቶዶክሳውያን ዋጋ ሲከፍሉ አይንም የላቸው። መስዋዕትነትን ተሽቀዳድመው ነው የሚወስዱት። የሻሸመኔን መስዋዕትነት ማንሳት እንችላለን። የድሬዳዋ የሐረርን ልናነሳ እንችላለን። ወሊሶ ሰበታ አካባቢ የነበረውን በእምነታቸው ምክንያት የሞተው የተዋህዶ ልጅ የተገደለውም የተዋህዶ ልጅ የሚዘነጋ አይደለም። በጣም በሚያሳዝን መልኩ በምን መልኩ ተነስተን ተዋህዶን እናጥፋ ከሚለው የወንድማችን የአርቲስት ሃጫሉ ሁንዴሳን ህልፈት ማንሳት እንችላለን። በጣም በሚያሳዝን እንደ እምነት እንኳን የተዋህዶ ልጅ ነው። እሱ ሞቷል ብለው ሌላ እምነት መስሏቸዋል መሰለኝ ገዳዮቹ ተዋህዶ ልጆችን አሳደው በመላ ሀገሪቱ ሲጨርሱ የሚዘነጋ አይደለም። የተገደለብንም ኦርቶዶክስ የተገደሉብንም ኦርቶዶክስ ገዳዮች እነማን እንደሆኑ ምንም መተንበያ ያስፈልገው። ከዛ የተረፉት ደግሞ አሁን ኦርቶዶክስ የለም የኦሮሞ ኦርቶዶክስ የለም እያሉ ኦሮሞን ተጋድሎ ለማንሳት ለማሳነስ ዝቅ ቢሉ ዋጋቸው በሰማይ ስለሆኑ ብዙ አይናገሩም። ከሰማዕታቱ ጀምሮ በደንብ ማንሳት እንችላለን። አሁን ደግሞ የዚሁ የተከበረ ህዝብ ታላቁ ህዝብ መሪ አባገዳ የሰጡትን ምስክርነት ስሙ። የሚሰጡትን ምስክርነት ስሙ። በገዳ የሚተዳደር ታላቅ ህዝብ ነው። ሰለጠንን ከሚሉ ከዓለም ሀገራት በላይ ቀድሞ ስልጣኔ የገባው ማህበረሰብ የዛ ህዝብ መሪ አባገዳ ስለ ኦርቶዶክስ የሚሏትን ስሙ። ቃል በቃል እየተረጎምኩላችሁ ሄዳለሁ። ዮራኮን ዱፌ አኒ በዳሳ ዳይና ሲመቸው በዳሳ ነኝ ይላል። ዮሞ ራኮና ፈ አኒ ገብረ ሚካኤል አኒ ከዚህ እኔማ ውሸቴን ነው። ችግር ሲቀር ወይም ችግር የሌለ ጊዜ እኔ ገብረ ሚካኤል ነኝ ወይም ነኝ ይላል። እኔ ውሸቴን ነው ይላል። አመንቲ ኦርቶዶክስ ይከን ቀበኔ ወሪ ኦርቶዶክስ አነመ ዱአኪያ التخفيضات توصل ل50 አመንቲክ ያንዲጂሩዋል አኒ ቤተሰብነት ከየር ያከሰሙ ይቺን ኦርቶዶክስ ይዘናት ኦርቶዶክሳውያን እኔ አሁን እስከ ዛሬ ወይም እስከ ሞቴ ድረስ ሃይማኖቴን አልቀይርም። አመንቲ አካኪሌ ከኛ ከነ ቀበኔ ደሙ አመንቲ ከነ ኤጉ እኔ ቤተሰቤም እንደዚሁ ነው። የአያቶቻችንን ሃይማኖት ይዘን ልንሄድ ይገባል። አሲ ኦርቶዶክሲ ታኔ ይቺን ሃይማኖት ልንጠብቃት ይገባል። እዚህ ኦርቶዶክስ ሆነን እዚያ ዘለን አያዋጣንም። አሱ አቹታለ አቹታሉ ኩኒ ኑምባሱ ቀበተ ከናፍ ከያስክ ያስክ ነው። መንዘላዘል እዛም እዚህም መሆን አያስፈልግም። ወሪ አመንቲሞ ወሪ አቦቲ ሉቦኒ ስለዚህ አማኙ ደግሞ አባቶች ቄሶቹ ውስጥ ያሉት ኬሰይረን ገጌሱን አኒ አሲ ኦሮሞ ዳይዴ መቃን ነው ወኒ ስለዚህ አማኙ ደግሞ አባቶች በተለይም ቄሶች ውስጥ ያሉት እዚህ አልጠራም ይላሉ። እዚህ ኦሮሞ ነኝ ብሎ አፋን ኦሮሞ ዱበቴ ሀን ኦሮሞ ዲቡኩን ኢሳ ዳንዲን እንባሱ ዋቀይስ ነው እንባሱ ኦሮምኛ ተናግሮ ኦሮሞን የሚጋፋው እሱ መንገዱ አያዋጣውም፣ እግዚአብሔርም አያወጣውም፣ እሱ መቀመጥ አለበት ነው የሚሉት። ስሙልኝ፣ በእድሜ በጤና ይጠብቅልን አባታችን። ኢንስታው ሰረድ አነነ ወን ማሊፍ ዮራኮን ዱፌ አኒ በዳሳ ዳይና ዮሞ ራኮና ፈ አኒ ገብረ ሚካኤል አኒ ከዚህ እኔማ ውሸቴን ነው። ለምን ችግር ከመጣ እኔ በዳሳ ነኝ ይላል።
ችግሩ ያለፈ ቀን የሄደ ቀን ደግሞ እኔ ገብረ ሚካኤል ነኝ ውሸቴን ነው ይላል። ይህ አምላክን ማታለል ነው። ጽኑ ነው እያሉ ያሉት መጽናት አለብን ነው የሚሉት። የእውነት ስሟቸው ዋጋ ታለሉ ብቻ ነው እሳን ተርጊቴ ወነ ወደመቲ ቆሎ ተማሪ ለኔ እቺ ጉዳስ ኑሬ ቆነቲ ኑዋኑ ማን በይነ ጉን አመንቲ ኢረቲ ዱነ ማለ ምን ይላሉ? በጣም 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 በሚገርም መልኩ እነሱ ናቸው ያዩት አይደል? እረኞች ለማለት ነው የቆሎ ተማሪዎችን የሚያነሱት። ክርስቶስ የተወለደ ጊዜ መጽሐፉንም ጠቅሰው ክርስቶስ የተወለደ ጊዜ እኮ ያዩት እረኞቹ ናቸው። የነሱ ምሳሌ ደግሞ ቆሎ ተማሪዎቹ አሉ። እኛ እንኳን አርሶ አደር ነን፣ ምንም የምናውቀው የለም። ግን እኛ ምንም ያላወቅነው አማኞች እንኳን እኩል አብረን እንሞታታለን እንጂ ሃይማኖቴን አልለቅም፣ እሞታታለሁ እንጂ ሃይማኖቴን አልለቅም ነው የሚሉት አባገዳ። ስለዚህ ይላሉ ስሟቸው። ስለዚህ እንገለክስ ከናፍ አኔ ኢሳኒ አሙ ዮ ብየ ከና ብየ ኦርቶዶክሲ ጎና ኦርቶዶክሲን ከኝ ብየ ሁንዱ አነመነ አመኑ ኦርቶዶክሲ መን ቅድስቷ ቤተ ክርስቲያን አዘላለሚ በስማም እንዴት ያረካል። ስሟቸው። ስለዚህ ለነሱ የምናገረው የማስተላለፈው መልእክት ይህቺ ሀገር ሁሉም ያመነውን ይመን፣ ኦርቶዶክሳዊት ቅድስት ቤተ ክርስቲያን የዘላለሟ ተከብራ ቤቷ ተጠብቆ ስርዓቷ ተጠብቆ መሄድ አለባት እንጂ እንቀጥል መሄድ አለባት እንጂ አዘላለሚ ከበጀምቴ መንሂ ኤገሜ ስርንሂ ኤገሜ ደሙን ሰረይር ማለ መነ አመንቲ ኦሊገዲ ሳሜ ነኛ ደረሱኒ የስንቱን አደፍ ነው እኮ የሚበላው የስንቱ ያም ይሰጣል ነቀይን ይሰጋ እንደምስሱ አቺ ሳሜ ያዳንጀሩ ሰኒ አኔ ያደራ አንጀሩ። ይህች ኦርቶዶክሳዊት ቅድስት ቤተክርስቲያን የዘላለሟ ተከብራ ቤቷ ተጠብቆ ስርዓቷ ተጠብቆ መሄድ አለበት እንጂ ወደ ተለያየ ሃይማኖት ከፋፍሎ እበላለሁ ያለው ሰውዬ የስንቱን ላብ እኮ ነው የሚበላው። ያም ይሰጣል፣ ይመጸውታል። እሱን ነው እንግዲህ ለመብላት ለመሳብ የሚፈልገው። እሱ አያስኬድም። ተው። የሰው ነጥቆ እበላለሁ የሚለው አያስኬድም። እኔ አደራ የምለው ይሄንን ነው። እንግዲህ ከዚህ በላይ አንድ የሃይማኖት አባት ከሚናገሩት በላይ ነው አንድ አማኝ የተናገሩት። የኦሮሞ ህዝብ መሪ የሆኑት አባ ገዳ በእድሜ በጤና ይጠብቅልን። ስለዚህ ካስፈለገ በዚህ ልክ ነው ማለት ነው። ኦሮሞ አያግዶም። ስለ ሃይማኖት ስለ ክርስትና ዋጋ የሚከፍል ህዝብ ነው፣ እየከፈለ ያለ ህዝብ ነው። እንድታውቁት ለማለት ነው። ሙሉን የእሳቸውን የአባታችን ኢንተርቪው ለማየት ከፈለጋችሁ ኤኦቲሲ ኦሮምኛ ላይ ማየት ይቻላል ማለት ነው። በጣም ያስደነቀኝ ነው። በአጠቃላይ ያስተላለፉት መልእክት እጅግ በጣም የሚያስገርም የሚደንቅ ነው። እኔ በጣም ካሉት አንድ ነገር ይህች ኦርቶዶክስ ይዘናት እስከ ሞት ድረስ እንሄዳለን። እኔ እስከ ሞቴ ነው የምሄደው፣ እታመንላታለሁ። እኔም ቤተሰቤም ኦርቶዶክስ ነን፣ አንቀይርም። ችግር የመጣ ቀን በዳሳ ነኝ፣ ችግር የመጣ የሄደ ቀን ደግሞ ገብረ ሚካኤል ነኝ ምናምን ማለት አያዋጣም። መስዋዕትነት እስከ ጥግ ድረስ እስከ ቀራኒው ነው ያሉት፣ እስከ ቀራኒው። ከዛ ውጪ ደግሞ ኦሮምኛ ተናግሮ እኔ ኦሮሞ ነኝ ብሎ ኦሮሞዎችን የሚገፋ ሃይማኖተኞችን ነው ኦርቶዶክሶችን የሚገፋ አያስፈልግም ነው። ቤተ ክህነቱን መልእክት አስተላልፏል። ትክክል፣ መጽዳት ያለበት እግዚአብሔር ያጸደዋል። እንዲህ አይነት ጠንካራ አማኝ ጠንካራ አባቶችም ያሉን ስለሆንን ከልብ እንበረታለን። ስለዚህ ክቡራን ተመልካቾቻችን ቅድስት ተዋሕዶ